የሰው ባል እያማገጥሽ ነው። ትዳር ያለው ሰው ላይ ሄደሽ ልጥፍ ያልሽው የሚያስጠላው ነገር ማለት ነው። ወዳጅ መስሎ ጠላት አስመሳይ ሰዎች አብርሃም ዙሪያ ላይ ያሉ። በጣም ባለጌ ነሽ፣ ነውረኛ ነሽ ብለሽ አፈቅሯለሁ ምናምን ማፍቀር ኃጢአት አይደለም ምናምን ትያለሽ እንዴ? በጣም ኃጢአት ነው እንጂ ያለ ቦታው ሲሆን በጣም ኃጢአት ነው። ከኃጢአትም በላይ ነው። የሰው ባል ማፍቀር ከኃጢአትም በላይ ኃጢአት ነው። አብርሃም የልጅ አባት ቢሆን ነው ባለ ትዳር ቢሆን ነው አፈቅሯለሁ ምናምን የሚለውን ተረትሽን እዛ ወስደሽ ጣዩ። ሄርሜላ ይሄን ነገር እየመረረሽም ቢሆን ዋጪው። አብርሃም የሩታ ባል ነው፣ የልጅ አባት። አትንጠልጠይበት። በቃ የራስሽን ህይወት ኑሪ። ሄርሜላን ምትደግፋት ከወደድጋት በግልጽ ነገራት። ካፈቀርካት ለምን አብረሃት አትኖርም? እርጉዝ ነች እየተባለች ነው ወይስ ገና ለገና ልጁ ያንተ ነው እንዳትባል ፈርተ ነው? ለዚህ ያደረሳችሁ አብርሃም ነው። ግን መልሳችሁ ለአብርሃም ጉድጓድ እየማሳችሁለት ነው። አብርሃምን ለመጣል እየጣራችሁ ነው። አብርሃም በቀጥታ ባጥሉትም ትዳሩን መጣል ማለት አብርሃም መጣል ነው። አቤል በጣም ሽልቅልጥ ሰው ነው። በጣም የምታስጠላ ልክስክስ ሰው ማለት ነው። እንዴት ፍቅሯን ተቀበላት ምናምን ትላለህ? ጤነኛ ነህ እንዴ? አብርሃምን የራስሽ ለማድረግ ነው አይደል? ዛሬ አብርሃምን የራስሽ ታደርጋለሽ፣ ከሩታ ነጠለሽ። አይሆንልሽም። ቢሆን እንኳን ነገ ጥሎሽ ባለመሄዱ ምን ማረጋገጫ አለሽ? አንቺንም ጥሎሽ ነው የሚሄደው። ምክንያቱም ያስለምድሽው አንቺ ነሽ። ትዳር ላይ ትዳር መደረብ ያስለምድሽው አንቺ ነሽ። የናቅሻት ምናምን መስሎሻል ሩታን። ሩታ ግን ተከብራ ነው ያለችው። ምክንያቱም በክብር ቤቷ ላይ እናት አባቷ ቤት ላይ ቁጭ ብላ ወልዳ እየታረሰች ነው ያለችው። እያደረገ ያለው ነገር ትክክል አይደለም። ሩታ ላይ በጣም እየተጫወተባት ነው። ይህ ቪዲዮ ላይክ ሼር በማድረግ ጀምሮ፣ ምክንያቱም አቅም እያጣ ነው፣ ብዙ ሰዎች ጋር እየደረሰ አይደለም። ሰላም የተወደዳችሁና የተከበራችሁ የኔ ተወዳጆች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። ሁሌም ሰላማችሁ በያላችሁበት ብዝት ይበልልኝ። ስለምሰጡኝ አስተያየት መስመር የምትጽፉልኝ የምትደውሉልኝ ሰዎች በጣም አመሰግናለሁኝ። ፈልጌ አይደለም የምጠፋው። አንዳንዴ ነገሮች በጣም ያስጠላሉ ከልካቸውን ሲያልፉ። አንዳንዴ እስኪ ዝም ብለን እናስባለን። አንዳንዴ ማለት ነው ሁልጊዜ መናገር፣ ሁልጊዜ መጨቃጨቅ የሆነ በቃ ያስጠላል፣ በቃ ይሰለቻል። ሰዎቹ ሁሌም ታጥበው ጭቃ ናቸው። ነገሮች ተስተካከሉ ሲባል ይበላሻሉ። በቃ አሁን ሁሉ ነገር አብቅቶለታል፣ ከዚህ በኋላ ሰላም የሆነ ህይወት ይጀምራሉ፣ ይቀጥላሉ ተብሎ ሲታሰብ አሁንም ድጋሚ ወደ ኋላ ነው እየተጓዙ ያሉት። አሁንም አብርሃም ወደ ኋላ እየተመለሰ ነው። ነገሮችን በጣም እያበላሸ ነው። ቤተሰቦች አይታችሁታል፣ ትናንትና የተሰራውን ቪዲዮ ማለት ነው። ሄርሜላ ጋር 50 ሺህ ለማክበር ሲሰበሰቡ አብርሃም መገኘት አልነበረበትም። ምክንያቱም አያገባውም። መጀመሪያ ላይ ከህይወቴ ውጪልኝ ብሎ አባሯታል አይደል? ከህይወቴ ውጪልኝ፣ ህይወቴን አበጥብጪ ብሎ ካባረራት በኋላ በድጋሚ ለምን ይሄዳል እሱ? ወይስ መጀመሪያ ማውቁ ሩታ ለማታለል ነበር ይሄን ያደረገው? ለምንድን ነው አብርሃም ስርዓት የማትይዘው? የምሬ ነው ቤተሰቦች። ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ቀጥታ ለአብርሃም እንዲደርስ አድርጉልኝ። ምክንያቱም እያደረገ ያለው ነገር ትክክል አይደለም። ሩታ ላይ በጣም እየተጫወተባት ነው። ለሩታ ባታስብ ቢያንስ ለልጅ አስብ እስኪ። ልጅ ቀጣይ ህይወቱ ምንድነው ብለህ አስብ። ይሄ ቪዲዮ እኮ የሚቀመጥ ነው፣ የምትሰራው ስራ የሚቀመጥ ስራ ነው፣ ዶክመንት ሆኖ የሚቀመጥ ስራ ነው። ነገ ልጅ ያየዋል። ቤተሰብ እየተሰቃየ ነው። ቤተሰብ በአንተ ምክንያት ሌላ ውስጥ እየገባ ነው። ለምን ይህ ሁሉ ስቃይ ቤተሰብ ላይ ታበዛለህ? ለምን ህይወታቸውን ተረጋግተው እንዲኖሩ አታደርግም? ለምን ቆም ብለህ አታስብም? አብርሃም ይሄ ከማስጠንቀቂያም ጭምር ነው፣ ከመልእክትም ጭምር ነው። እና ቤተሰቦች ይሄን ቀጥታ ለአብርሃም አድርሱልኝ። እና እንዲህ የሚያደርገው ለምን እንደሆነ ሁሉ አይገባኝም። በቃ አንዴ ህይወቴን እየበጠበጠች ነው ሄርሜላ፣ ከዚህ በኋላ አታስፈልግም፣ ከህይወቴ ትውጣልኝ ብሎ አባሯታል። ሩታን ወዳታለሁ፣ አፈቅራታለሁ፣ ከሷ ጋር ነው መኖር የምፈልገው ብናም ብሎ እያለቃቀሰ ነበር አይደል? እያለቃቀስክ ነበረ። ግን አሁንም ተመልሰ ወደ ኋላ ነው ሄድከው። መገኘት አልነበረብህም። ልክ እሷ አንተ ድንገት ሰዎች እንኳን ጠርተው ቢሆን ከሄድክ በኋላ እሷ መኖሯን ካወቅ መመለስ ነበረብህ። እሷ መኖሯን ካወቅ በኋላ አንተ ተመልሰ እዚህ አልገባም፣ ምክንያቱም ትዳሬን ያፈርሳል፣ የወደፊት ህይወቴን ያበላሽብኛል ብለህ ማሰብ ነበረብህ። ግን ዝም ብለህ እንደ በግ የምትጓዘው ነገር በጣም ያናድዳል። በጣም ማለት ነው። ሄርሜላም ብትሆኚ ስርዓትሽን ያዢ፣ የሰው ትዳር አትበጥብጪ። ለአብርሃምና ለሩታ ባታስቢ ለልጁ አስቢ፣ ለቤተሰብሽ አስቢ፣ ለራስሽ ክብር ይኑርሽ። እንዴ ቤተሰብ የለሽም እንዴ? ቤተሰቦችሽ እኮ በአንቺ ስራ ለምን እንዲያፍሩ ታደርጊያለሽ? በጣም ያፍሩብሻል፣ በጣም ይሳቀቁብሻል በአንቺ ስራ ማለት ነው ቤተሰቦችሽ። ምክንያቱም የሰው ባል እያማገጥሽ ነው። ትዳር ያለው ሰው ላይ ሄደሽ ልጥፍ ያልሽው
ይሁን ብለን ዝም አይደለም። ከበፊት የሰራሽውን ስራ በመጀመሪያ ላይ በጣም መጥፎ ስራዎችን ሰርተሻል፣ ማይደረጉ ነገሮች አድርገሻል። ይሁን ብለን አለፍን። ከዛ አሁን ሰላም ተመለሱ፣ ሰላም ሆኑ ስንል መልሰሽ አፈቅረዋለሁ ምናምን አልሽ። ምን ማለት ነው? የሰው ባል አፈቅረዋለሁ ማለት? አንቺ እንደዚህ ስትባይ በሩታ ቦታ ብትሆኚ ምን ይሰማሻል? ስለወለደች ነው አሁን እንዳንቺ በቃ ወጣት ስላላጫወታት ነው፣ ዘለል ስላላለች ነው። እሷም እኮ እንዳንቺ ካንቺ በላይ ነበረች። አሁን ስለወለደች ምናምን ነገር አትያት። ልጅ እንደዚህ ያደርጋል። ልጅ ደግሞ ክብር ነው፣ ያስከብራል። አሁን የናቅሻት ምናምን መስሎሻል ሩታን። ሩታ ግን ተከብራ ነው ያለችው። ምክንያቱም በክብር ቤቷ ላይ እናት አባቷ ቤት ላይ ቁጭ ብላ ወልዳ እየታረሰች ነው ያለችው። ግን እንድትታረስ እንኳን እድሉን አልሰጥሻትም። አራስ እኮ እንክብካቤ ይፈልጋል አይደል? ወልዳለች፣ ልጅ ነው የወለደችው። በምትንከባከብበት ሰዓት፣ እንክብካቤ በሚያስፈልጋት ሰዓት ቤት ተቀምጣ ቤተሰቦቿ ሀሳብ በቃ ከቤተሰቦቿ ጋር ጥሩ ጊዜ ማሳለፍ፣ እናት አባቷ እየተንከባከቧት፣ የተለያዩ ጎኗ አጠገቧ ያሉ ሰዎች እየተንከባከቧት፣ በቃ አይደል ራሷን መጠገን ያለባት ሰዓት ላይ ሌላ ሰዓት ውስጥ ለምን ትከቻታለሽ? ሌላም ሰው እኮ ሞልቷል። ሌላ ሰው ሞልቷል። አብርሃም ብቻ ነው እንደ ወንድ ያለው? በጣም ብዙ ሰዎች አሉ እኮ። ለምን እነሱ ጋር አትሄጂም? እኔ ትዳር በጥብጪ ምናምን እያልኩሽ አይደለም፣ የሰው ትዳር ግን በቃ እያደረግሽው ያለው ነገር ትክክል አይደለም። በጣም የሚያስጠላ መንገድ ላይ ነው ያለሽው። ብትመለሽ ይሻልሻል። አሁን እያደረግሽ ያለሽው አብርሃምን የራስሽ ለማድረግ ነው አይደል? ዛሬ አብርሃምን የራስሽ ታደርጊያለሽ፣ ከሩታ ነጠለሽ። አይሆንልሽም። ቢሆን እንኳን ነገ ጥሎሽ ባለመሄዱ ምን ማረጋገጫ አለሽ? አንቺንም ጥሎሽ ነው የሚሄደው። ምክንያቱም ያስለምድሽው አንቺ ነሽ። ትዳር ላይ ትዳር መደረብ ያስለምድሽው አንቺ ነሽ። አይሆንም። ቢሆን እንኳን ማለት ነው በጣም ባለጌ ነሽ፣ ነውረኛ ነሽ ብለሽ አፈቅረዋለሁ ምናምን ማፍቀር ኃጢአት አይደለም ምናምን ትያለሽ እንዴ? በጣም ኃጢአት ነው እንጂ ያለ ቦታው ሲሆን በጣም ኃጢአት ነው። ከኃጢአትም በላይ ነው። የሰው ባል ማፍቀር ከኃጢአትም በላይ ኃጢአት ነው። ይሄ በባህላችንም በሃይማኖታችንም የማይደገፍ ነገር ነው። እንደ ኢትዮጵያዊነታችንም በጣም የሚያስኮንነን ነገር ነው። እንደ ኢትዮጵያዊነት ይሄ ከአንድ ኢትዮጵያ የማይጠበቅ ነው። የሆነ አለ አይደል የሆነ ራስሽን የት እንዳስቀመጥሽው አላቅም። ትዳር ላይ ትዳር ደርበሽ መቆም ለምን እንደፈለግሽ አላቅም። የተለያየ ቦታ መሄድ ትችያለሽ እኮ ግን ዘለሽ ነው ሰዎች ለምን ፊት እንዳልሽ አላቅም። አፈቅረዋለሁ ምናምን ነገር አረ ሺ የሚባል ነገር የለም እንዴ? ቤተሰብሽን ለቤተሰብሽ ክብር የለሽም? ቤተሰብሽን ለምን ታሰድቢያለሽ? የእነሱንስ ቤተሰብ ለምን ታሸማቅቂያለሽ? አብርሃም አባቱ ይሄን ነገር እያየ ዝም የሚል ይመስልሻል? ነገ ላይ እኮ ይጠይቅሻል። ይሄ ነገር በዚህ ከቀጠለ ወደ አባቶች መሄዱ አይቀርም። ሽማግሌ ይሰበሰባል። ከዛም አልፎ እዛ ላይ ትቀርቢያለሽ። ምን ብለሽ ልታወሪ ነው? ወደዋለሁ ልትይ ነው? ሩታን ፈቶ እኔን ያግባ ልትይ ነው? ምን ልትይ ነው? እስኪ ተናገሪ። በጣም ባለጌ ሰው ነሽ፣ የምሬን ነው። እና ይሄን ስራሽን ብታቆሚ ጥሩ ነው። ማታቆሚ ከሆነ ግን እኛ ወደ ቀጣይ እርምጃ ነው የምንገባው። ምክንያቱም የሰው ህይወት ሲበጠበጥ ከዚህ በላይ ዝም ብለን ማየት አንችልም። ሌላው ደግሞ ማለት ነው በጣም የሚያስጠላው ነገር ማለት ነው ወዳጅ መስሎ ጠላት አስመሳይ ሰዎች አብርሃም ዙሪያ ላይ ያሉ ከአብርሃም የሚያጨበጭቡ፣ ለሩታ ሄዶ የሚያጨበጭቡ፣ ለሄርሜላ የሚያጨበጭቡ፣ በሁለት ማሊያ አይደለም በሶስት ማሊያ የሚጫወቱ ሰዎች አሉ። በሶስት ማሊያ ማለት ነው በጣም ደባሪ ስራ የሚሰሩ ሰዎች አሉ። አቤልና ቡራ በጣም ስህተት እየሰራችሁ ነው። የምሬ ነው። ቆም ብላችሁ ብታስቡበት ጥሩ ነው። በኋላ ላይ በጣም ትቆጩበታላችሁ፣ በተጸጸቱበታላችሁ። ሩታን ቀና ብላችሁ ማየት አትችሉም። አብሶ አቤል በጣም ሽልቅልጥ ሰው ነው። በጣም የምታስጠላ ልክስክስ ሰው ማለት ነው። እንዴት ፍቅሯን ተቀበላት ምናምን ትላለህ? ጤነኛ ነህ እንዴ? ከሩታ ጋር ግን ብዙ ጊዜ ስታስመስል ነበረ። ሩታ እህቴ ናት ምናምን ነገር ብለህ እያነጀብክ ነበረ ከዚህ በፊት አይደል? ዛሬ ምን መጥቶልህ ነው ሩታን ወደ ጎን ጥለህ ሄርሜላ ብለህ የምታጨበጭበው? አረ ምን ጭንቅላት የለም? ብትችል ማስታረቅ ነበረብህ። ያለውን ነገር ሚዛናዊ አድርጋ ካፈቀረችው አይ ነገር ትክክል አይደለሽም ተመለሺ ማለት ትችል ነበረ። ግን ከሱ ተደረበ ሄርሜላ ያለችበት ድረስ አብርሃምን ጠርታ እንደዚህ ማድረግ አልነበረብህም። ቡራም ቢዩም ማለት ነው ኢብዛሚን ስም እያንዳንዳችሁ እናንተም ብላችሁታል። ለዚህ ያደረሳችሁ አብርሃም ነው። ሁላችሁም ማለት ነው ምን እንደነበረ ይታወቃል። እያንዳንዳችሁ ምን እንደነበራችሁ እናውቃለን። ለዚህ ያደረሳችሁ አብርሃም ነው። ግን መልሳችሁ ለአብርሃም ጉድጓድ እየማሳችሁለት ነው። አብርሃምን ለመጣል እየጣራችሁ ነው።
አብርሃም በቀጥታ ባጥሉትም ትዳሩን መጣል ማለት አብርሃም መጣል ነው። የተስተካከለ ህይወት እንዳይኖር እያደረጋችሁት ነው። ስለዚህ ከዚህ ጥፋታችሁ ተመልሳችሁ ከቻላችሁ የራሳችሁን ህይወት ለመኖር ሞክሩ። ከህይወታቸው ውጡላቸው። በቃ አታስፈልጉ። አቤላም ከፈለክች ሂድ፣ እኔ ከእንትና ጋር የተለየ ነገር ካለ ሂድ እኮ ማንም አይከለክልም። ሄርሜላ እንድትወድ ምንም ማድረግ አይጠበቅብን። በቃ ከሄርሜላ ጋር ነገር እንዳላችሁ ይታወቃል። ነገሩ እንዴት እያድበከበከው እንደሆነ ይታወቃል። አንተ ነህ ይሄ ለዚህ ሁሉ ጥፋት ጠንሳሽ አንተ ነህ ብዬ አስባለሁ። ምክንያቱም አብርሃምን ማምጣት አልነበረብም ሄርሜላ ያለችበት ቦታ ማለት ነው። ሄርሜላ የምትደግፋት ከሆነ የምትወዳት ከሆነ በግልጽ ንገራት። የምትደግፋት ከሆነ በሌላ ነገር ደግፋት። የተለያየ ነገር አለ እኮ ትዳር በማገናኘት ሳይሆን በተለያየ ነገር በሌላ ነገር መደገፍ ትችላለህ እንጂ የሰው ትዳር በጥብጣ አይደለም ሄርሜላን የምትደግፋት። ከወደድጋት በግልጽ ንገራት። ካፈቀርካት ለምን አብረሃት አትኖርም? እርጉዝ ነች እየተባለች ነው ወይስ ገና ለገና ልጁ ያንተ ነው እንዳትባል ፈርተ ነው ቶሎ ብለህ ራስን ነፃ እያወጣ ልጁን እዚህ ነገር ላይ የምታጋፍጠው? እሺ ሩታ ፊት ላይ ምን ብለህ ልትቆም ነው? ቤተሰብ ነህ ለስሙ። ነገ ቤተሰቡን እንዴት ብለህ ልትቀላቀል ነው? ይሄን ጥፋት አጥፍተህ ይሄን ስራ ሰርተህ ማለት ነው። ቡራም ብትመለስ ይሻላል። ምክንያቱም ሩታ ላንተ እንደዚህ አልነበረችም። እንደ እህት ተንከባክባ ነበረ የተቀበለች። በጣም ብዙ ነገር አድርጋለች። ብዙ ነገር አሳልፋችኋል። ከሩታ ጋር ብዙ ነገር አሳልፋችኋል። እግዚአብሔርም ጥሩ ጊዜያትን አሳልፋችኋል። በሚጋጩ ሰዓት መሀል ላይ ሆነ ለማስታረቅ እየሞከርክ ነበረ። በቻልኩ አቅም አብርሃምንም ትሪት እያደረክ ሩታንም ትሪት እያደረክ ባላንስ ሆነ ነገሮችን ለማስተካከል እየሞከርክ ነበረ። ያ ነገር የት አለ አሁን? ከሄርሜላ ጎን ቆመ ሩታ የሌለችበት ቦታ ላይ አብርሃምን እያመጣ ሁለቱ እንዲገናኙ የምታደርገው። አብርሃም እኮ አያገባውም። በቃ ማንም አያገባውም። 50 ሺህ ገባች አልገባች አብርሃም አይመለከተውም። ምክንያቱም አብርሃም የሚመለከተው በዚህ ሰዓት ልጁና ሩታ ብቻ ናቸው። ልጁን መንከባከብ ነው ያለበት፣ ሩታ መንከባከብ ነው ያለበት፣ ልጁን በአግባቡ ማሳደግ ነው ያለበት፣ ለልጁ ፍቅር መስጠት ነው ያለበት፣ ለልጁ እናት ለሩታ። ሄርሜላ ይሄን ነገር እየመረረሽም ቢሆን ዋጪው። አብርሃም የሩታ ባል ነው፣ የልጅ አባት። አትንጠልጠይበት። በቃ የራስሽን ህይወት ኑሪ። ነገ የምትጸጸችበትን ነገር አታድርጊ። ካሁኑ በቃ ይሄ ነገርሽ ማቆም አለብሽ። ምክንያቱም እየመረረሽም ቢሆን የምትጩፍ እውነታ ቢኖር አብርሃም የልጅ አባት መሆኑ ነው፣ ባለትዳር መሆኑ ነው። አፈቅረዋለሁ ምናምን የሚለውን ተረትሽን እዛ ወስደሽ ጣዩ እና የሆነ መሀል ላይ ትቀሪያለሽ እንጂ አንድ መሆናቸው አይቀርም። ምክንያቱም ቤተሰብ አለ፣ መሀል ላይ ልጅ አለ። አብርሃምና ሩታ አንድ መሆን አለባችሁ። አብርሃም ወደ ቤት ብትመለስ ይሻላል። የሚያዋጣ እሱ ነው። ለሩታ ማንም የላትም በዚህ ሰዓት። የተጎዳች ሰው ነች። ገና ትኩስ አራስ ነች። ሰውነቷ ገና አላገገመም። ከጎኗ መሆን አለብህ። ወደ ቤት ተመለሳ ከልጅ ጋር ነው መሆን ያለብህ እንጂ ውጭ ማየቱ አይጠቅምም። እስከዛሬ ድረስ አይተኸዋል፣ ሮጣል ምናምን ነገር ግን ምንም የሚጠቅም ነገር የለም። ምንም ያተረፍከው ነገር አለ ብዬ አላስብም። ስለዚህ በቻልከው አቅም ወደ ቤት ተመልሰህ ያለው ነገር አስተካክል እና ይሄ ነገር የሚስተካከል ማይመስላችሁ አላችሁ። በየቦታው የምትነዱ ሰዎች አላችሁ። በቃ ይሄን ነገር ኮሽ ባለ ቁጥር ያን ነገር ለማጋፈጥ የምትሞክሩ ሰዎች አላችሁ። ይሄ ነገር አይሳካላችሁም። ሁለቱ አንድ መሆናቸው አይቀርም። እስከዛሬ የተለያየ ሰው መሀላቸው ላይ ገብቷል። የተለያየ ሰው ሊበጠበጥ ሞክሯል፣ ግን አልተሳካለትም። እናንተም ትርፋችሁ ቂም ማትረፍ ብቻ ነው። ከዛ ውጭ ምንም አታተርፉም። ምክንያቱም ሁለቱ በጣም ነው የሚዋደዱት። ይሄ ካሜራ ላይ ብቻ ያለው ነገር አትዩ ቤተሰቦች። ከካሜራ ውጭ ያለው ነገር እኛ እናውቃለን በቅርብ። በጣም ነው የሚዋደዱት ምናምን ነገር። በእርግጥ ይጣላሉ አንዳንዴ። ይሄ ሰውኛ ባህሪ ነው። በቃ ሰው አብሮ ሲኖር ይጣላል፣ ይጋጫል። ሀሳብ የተለያየ ስለሆነ ማለት ነው። ሁሉም በአንድ ማሰብ ስለማይችል ይሁን ሀሳቦች ሊያጋጩ ይችላሉ። ከዛ በዘለለ ግን በዚህ ልክ ጥላቻ ዘርታችሁ የሰው ቤት የምትበጠብጡ ሰዎች ስርዓታችሁን ያዙ። አሁንም ይሄን ኮሽታ አምናችሁ አሜን ብላችሁ የምትቀበሉ ኦዲየንስም አላችሁ፣ እንደ በግ የምትነዱ ማለት ነው። ማታመዛዝኑ በቃ ዝም ብላችሁ እንደ ፈረስ የምትጓዙ ኦዲየንሶች አላችሁ። ግን በጣም በዛውም ልክ ደግሞ በጣም ደስ የምትሉ ኦዲየንሶች አላችሁ። በቃ የሩታን ማልቀስ የማትፈልጉ፣ የአብርሃምን ክፋት ማየት ማትፈልጉ፣ በቃ ህይወታቸው የተስተካከለ እንዲሆን የምትፈልጉ የአብርሃምና የሩታ እውነተኛ ወዳጆች አላችሁ። እናንተን በጣም እናመሰግናለን። የምን ክበሩልን፣ የምን በጣም ክበሩልን። እናንተን እናመሰግናለን። ምክንያቱም ከበፊት ጀምራችሁ እስካሁን ድረስ
አቋማችን ሳትቀይሩ በቃ ሁለቱም ሲያጠፉ አብርሃም አጥፍታ ሩታ አጥፍታሻል እያላችሁ እያስተካከላችሁ እስካሁን ድረስ የመጣችሁ ኦዲየንሶች ያላችሁ ለእናንተ ክብር ይገባችኋል። በቃ ከራሳችሁ የታልፋችሁ ለሰው የምትጨነቁ ስለነሱ የምትጨነቁ ሰዎች አላችሁ እና እናንተ በጣም እናመሰግናለን። ከምር እኔ በኦዲየንሱ ስም በእነ አብርሃም ስም በጣም አመሰግናችኋለሁ። አሁን አብርሃምና ሩታ እስካሁን ላሉበት ራሱ በጣም የእናንተ አስተዋጽኦ አለው እና እናንተ ክበሩልን። ከምር በዚሁ ቀጥሉ። በቃ መቅጣት ያለባችሁን እየቀጣችሁ መናገር ያለባችሁን እየተናገራችሁ ነገሮችን እያስተካከላችሁ እስካሁን መጣችኋል። አሁንም ይሄ የተበላሸው ነገር የተዘበራረቀው ነገር እንዲስተካከል አሁንም የእናንተ ሚና በጣም ወሳኝነት አለው። በቃ ነገሮች እንዲስተካከሉ የእናንተ ሚና ወሳኝነት አለው። በቃ የተበላሸውን አካል መጥፎ ስራ የሰራውን ሰው ተመለስ እና ነገሮችን አስተካክል፣ አብርሃምን ወደ ቤት ተመለስ ብላችሁ ተቆጡት። ሩታንም በቃ እንድትራራ ነገሮችን በቃ ጥፋተኛነቱ አምኖ ከተቀበለ ወደ ቤት ከተመለሰ እንድትቀበለው እናንተም ሩታን ተናገሯት። በውስጥ መስመር የምታወሯት አላችሁ። በቃ በጣም ጥሩ ሰዎች አላችሁ እና ነገሮች ከዚህ በላይ ባይሄዱ ጥሩ ነው። ልጅቷ በዚህ ከቀጠለች ነገ ሌላ ነገር ታደርጋለች። ቤተሰቦች እባካችሁ የምትቆጡትን በአግባቡ ተቆጡ። መናገር ያለባችሁን ሰው በአግባቡ ተናገሩ። ይህ ቪዲዮ የደረሳችሁ ለመጀመሪያ ጊዜ ሆነ ሰብስክራይብ ማድረግ እንዳይረሳ። ይህ ቪዲዮ ላይክ፣ ሼር በማድረግ ጀምሮ፣ ምክንያቱም አቅም እያጣ ነው፣ ብዙ ሰዎች ጋር እየደረሰ አይደለም እና ቤተሰቦች ስለምታበረታቱኝ በድጋሚ አመሰግናችኋለሁ እና ነገሮች ይስተካከላሉ፣ ጥሩ ይሆናሉ ብዬ አስባለሁኝ። ቀጣይ ላይ ነገሮች ተስተካክለው አሪፍ ሆነው አብርሃም ወደ ቤቱ ተመልሶ ሩታም ደስተኛ ሆና ልጃቸውን እንደሚያሳድጉ ተስፋ አለኝ። የተበላሸ ነገር ካለ ለማስተካከል እንሞክራለን። እኛም በግልም ቢሆን እያገኘናቸው ነገሮችን ለማስተካከል እንሞክራለን። እስከዛ ድረስ ሰላማችሁ በያላችሁበት ብዝት ይበልን። ቤተሰቦች እወዳችኋለሁ።